ጥላቻውን ባለው ስልጣን እንደፈለገ የሚያደርግ ሲለው ሂጃብ ይከለክላል፣ ሲለው ሰላት ይከለክላል ትምህርት ቤት ላይ። አሁን ደግሞ መስጊዳቸው ላይ ያ አላህ የተከራዩበት ላይ መስጊድ እንኳን የላቸው። እንቆጥራት ነበረ ከፀጉር የቀጠነችን ትንሽ ማለት ምታጠፋ ወንጀል ብለን እናስብ ነበር አሉ አነስ። እኛ እንዴት እናስብ? ሰላት አለፈ ችግር የለም። ሰላት እየሰገዱ ሳምንታዊ ዒድ የሆነ የጁምዓ ሰላት በእስላም ትልቅ ቦታ ያለው ነው። የጁምዓ ሰላት ትልቅ ቦታ የተሰጠው ነው። ጁምዓን ዝም ብሎ የሚያሳልፍ ከባድ ቅጣት እንዳለበት የተነገረበት ማወቅ እየሰገዱ እነሱ ላይ ድንጋይ ወርወር እየሰገዱ የሚሰግዱበትን መስገጃ የሚመች እንኳን ምንጣፍ እኮ የላቸው ሻራቸው መስጊድ አሰሩም ተብሎ ክራይ ቤት ላይ ሆነው በሀገራቸው በተወለዱበት ቀን ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات شاباتوች ወንድሞች እናቶች እህቶች ይሄንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ያ ረብ ጌታችን ሆይ ወፍራነከ ምህረትህን እንከጅላለን አዎ ይበልጥ ወደ አላህ ምንመለስበት ወደሱ ስሞታ ምናቀርብበት ወደሱ እስትግፋር ምንጠይቅበት ተውባ ምናደርግበት ላይ ወቅት ላይ እንገኛለን ያለው የዓለማችን ተጨባጭ ሁኔታ የሀገራችን ሁኔታ ሁሉም ስንመለከተው ከባድ ሁኔታ ላይ ያለነው ይህ ደግሞ ምንድነው ከተባለ የአላህ ምህረት ስለሚያስፈልገን የወንጀላችን ውጤት ስለሆነ ነው አላህ Subhanahu Wa Ta'ala ምህረቱን አላህ ይለግሰን ዓለም ላይ የሚከሰቱ በላዎች ሁሉ የኛ የእጃችን ውጤት ነው ይህ ደግሞ ቁርአን ላይ አላህ የገለጸው ነው አላህ ምድር ላይ በጣም የሚወዳቸው በጣም ያከበራቸው ሰው ሆኖ ግን ልዩ ፍጡር የሆኑት ነቢያቶች ሩሱሎች በአጠቃላይ ወደ አላህ Subhanahu Wa Ta'ala የተናዘዙበት ያ ረብ ያሉበት ጉዳይ እኔና አንተስ ነቢያቶችን ስንመለከት ሐዋና አደም ከጀነት ከወጡ በኋላ አንደበታቸው የመጀመሪያው ቃል ረበና ነው ቃላ ረበና ظلمنا አንፉሰና ሁለቱም አሉ ጌታችን ወይ ነፍሶቻችንን በድለናል ወኢን ለም ተግፊር ለና ወተርሐምና አንተ ካላዘንክልንና ይቅር ካላልከን ምህረትን ካለገስከን ለነኩነና ሚነል ኻሲሪን ከካሳሪዎች እንሆናለን አሉ ኑህ አለይሂ ሰላም ረቢ እግፊር ሊ ጌታዬ ወይ ምህረትን ለግሰኝ ወሊዋሊደየ ወሊመን ደኸለ በይቲ ሙእሚናን ወሊልሙእሚኒነ ወልሙእሚናት ለወላጆቼም እንደዚሁም እኔ ቤት አማኝ ሆነው ለገቡት ምእመናን ወንድና ምእመናን ሴትን ምህረትን ለግስ ብለው ኑህም አለይሂ ሰላም ረቢ እግፊር ሊ ካሉ ሐዋ አደም ረበና ብለው ጌታቸውን ከጠየቁ ሌሎች ኢብራሂም አለይሂ ሰላም ረቢ እግፊር ሊ ወሊዋሊደየ ወሊልሙእሚኒነ የውመ የቁሙል ሒሳብ ጌታዬ ወይ ማረኝ ብለው ኢብራሂምም ከጠየቁ ሙሳ አለይሂ ሰላም ቃለ ረቢ ኢኒ ظለምቱ ነፍሲ ፈግፊር ሊ ጌታዬ ወይ እኔ ነፍሴን በድያለሁ ምህረት ለግሰኝ ብለው ሙሳ እንዲህ ከጠየቁ ዳውድ አለይሂ ሰላም እሳቸውም በዚህ መልኩ ወظن داود أنما فتناه فاستغفر ربه وخر راكعا وأناب ምህረት በዚህ መልኩ ከጠየቁ سليمان عليه السلام قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب ጌታዬ ማረኝ ብለው
ከዛም ደግሞ ስልጣንን ንግስናን ለማንም ማይገባ ከኔ ውጭ ለማንም ማይገባ ካንተ በሆነ ስጦታ ለግሰኝ ብለው ማረኝ ብለው ከጠየቁ የነቢያት መደምደሚያ የሆኑት ረሱል አለይሂ ሰላቱ ወሰላም الذي غفر الله ما تقدم من ذنبه وما تأخر ያለፈውን የወደፊት ወንጀል የማራቸው አላህ አሽረፉል አንቢያ ወልሙርሰሊን ያደረጋቸው የሱ ኸሊል የሆኑት ነቢያቶች በአጠቃላይ ለህዝባቸው ሲላኩ ነብዩን ግን ለዓለማት እዝነት አድርጎ የላካቸው ረሱል አለይሂ ሰላቱ ወሰላም ምን አሉ? አላህ ሲያስተምራቸው በል ሲላቸው ፈዕለም እወቅ أنه لا إله إلا الله ነገሩ ከአላህ ውጭ የሚመለክ አምላክ የለም واستغفر لذنبك ለወንጀል ለኃጢአት ምህረት ጠይቅ وللمؤمنين والمؤمنات ለአማኝ ወንዶችና ለአማኝ ሴቶችም ሱብሃንአላህ ይሁን ለመጣው ምንድነው የተከበሩ ነቢያቶች ወንጀል የሌለባቸው ነቢያቶች አላህ ያከበራቸው አላህ የወደዳቸው ረቢ እግፊር ሊ ካሉ እኛስ ታዲያ አይገባንም ለዚህ ተገቢዎች አይደለንም ሚንባቢ ላኡላ አይደለንም ወይ ነን አይደለም ነን አይደል አዎ አቡበከር ሲዲቅ የነብዩ ዋሻው ጓድ የመንገድ ጓዳቸው ነብዩ በጣም የሚወዱት አቡበከር ሲዲቅ ረሱልን አለይሂ ሰላቱ ወሰላም አንድ ቀን እንዲህ ብለው ጠየቁ علمني دعاء ادعو به في صلاتي እንደው ሰላቴ ውስጥኝ ሰላት አላህ ዘንድ ምንቀርብበት ሰላት ከአላህ ጋር ምንነጋገርበት መልካም ቦታ እኮ ነው ሰላት ላይ ሆኜ ጌታዬን እንደው የምማጽንበትን ነገር አስተምረኝ ብለው ለነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ቁል እንዲህ ብለ አላህን ለምን اللهم الله ወይ اني ظلمت نفسي ظلما كثيرا እኔ ነፍሴን ብዙ በደልን በድያለሁ ولا يغفر الذنوب الا انت ወንጀልን ኃጢአትን ደግሞ ካንተ ውጭ ማንም የሚምር የለም فاغفر لي مغفرة من عندك كانت زند بون مهرة لقسين وارحمني اذن لي انك انت الغفور الرحيم انه انت ازن روح جيتانا مهرة لقسين ابو بكر الصديق دنيا لي جنتي تمسكر الله يولون مولتاوي يالو يا ابو بكر سيقرب له نبي يمسكروا له ابو بكر الصديق رب اغفر لي اللهم اني ظلمت نفسي ظلما كثيرا ابو بكر جاي ከተገኘ እኛ ጋስ ዓለም ላይ ያለውን ተጨባጭ አየን አይደል ሀገራችን ላይ ያለው የነዳጅ ሰልፉን አየን አይደል በነዳጅ ብቻ አጠረ እንዴ የትራንስፖርት እጥረት በመኖሩ አንዳንድ እቃዎች ላይ የምንጠቃቀማቸው ነገሮች ላይ የዋጋ ንረት አልጨመረም ዋጋ አልጨመረም ጨምሯላ ምንድነው ከተባለ ወንጀሌ ነው አው ለዚህ ምህረት ልጠይቅ ነው ጌታዬ ወይ እንበል ለዚህ ነው ያልኩት ወንጀሌ ውጤት ነው አላህ ቁርአን ላይ ነገረን ظهر الفساد في البر والبحر በየብሱም በባህሩም መከራው ተገለጸ ኢትዮጵያ ላይ ብቻ እንዳይመስል ظهر الفساد في البر والبحر ሲል በየብሱም የብስ ማለት ምድር ደረቅ ምድር ላይ والبحر በባህር ላይ መከራው ተገለጸ መከራው ምን አይነት መከራ ድርቅ መከሰቱ ጦርነት መከሰቱ ግድያዎች መብዛታቸው ጭቅጭቅ የተለያየ ነገሮች ሙሲባዎች መምጣታቸው በኢትዮጵያ ምድር ብለ እንዳታስብ በመላው ዓለም ላይ ነው አላህ ይሄንን እየተናገረ ያለው ظهر الفساد في البر والبحر ባህሩም ምድሩም የአላህ ነው ዓለም በአጠቃላይ የአላህ ነው የፈጠረው እሱ ነው በእነዚህ ቦታ ላይ በመከራው ተገለጸ ለምን بما كسبت ايدي الناس የሰው ልጆች በሰሩት ወንጀል ሳቢያ የኔ ወንጀል ነው ይሄ ሁሉ ወንጀሌ ነው ይሄ አቡበከር اني ظلمت نفسي ظلما كثيرا ብለዋል ወንድሜ እህት አቡበከር ይሄንን ብለዋል አንቺም በይ እኔም ልበል አንተም በል እንበል አው ነፍሴን በድያለሁ ወንጀል ወሮኛል አጎበጠኝ የኔ ወንጀል ነው የበላን ያመጣው እንበል ظهر الفساد في البر والبحر بما كسبت ايدي الناس የሰው ልጆች በሰሩት ወንጀል ሳቢያ ከዛስ ليذيقهم بعد الذي عملوا አለ በጣም ምትገርም አገላልጽ ነው ከሰሩት ወንጀል ከፊሉን አላህ ሊያቀምሳቸው አለ እዝነቱን አያችሁ እንደ ወንጀላችንማ የሚመጥን ቅጣት ብሎ ቢያመጣ የለንም ማለት እኮ ነው ትንሽ ነው አላህ የሚያመጣው ትንሽ ለምን እንድንመለስ ነው
ተውባ እንድናደርግ ነው። የሱን ኃያልነት አውቀን ተውባ አድርገን ወደሱ ተመልሰን እጅ እንድንሰጥ ነው። ለአለሁም የርጂዑን ሊመለሱ ዘንዳል። ቁል ሲሩ ፊል አርድ ፈንዙሩ ከይፈ ካነ ዓቂበቱ ለዚነ ሚን ቀብል። በምድር ላይ ሂዱ፣ ተጓዙ፣ ተመልከቱዋ ከእናንተ በስተፊት የነበሩ ህዝቦች መጨረሻቸው ምን እንደነበረ። እነ ዓድ እነ ሰሙድ ከኛ በላይ ለአሳር ተራራ ላይ ያን ቤት የገነቡ ቁመታቸው ረጃጅም እድሜያቸው በሺዎች የሚጠጋ የነበሩ ህዝቦችን አላህ እንዴት እንዳወደማቸው ተመልከቱዋ። ታሪክን ወደ ኋላ ሄዳችሁ ይዋ። ሰው ሲበድል ዛሬ እንደፈለገ ሲሆን አላህ ዝም ሲለው የተው የረሳው የዘነጋው ይመስላል። ላ ጉዳዩ እንደዚህ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እኮ ነግሮናል። ኢነላሃ ለዩምሊ ሊዛሊሚ አላህ ለበዳይ ለሆነ አካል ጊዜ ይሰጠዋል፣ ጸጥ ይለዋል፣ አይቶ እንዳላየ ያልፈዋል። ጊዜ ስላለው ነው። ፈኢዛ አኸዘሁ የያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ አላህ ያሰጠዋል። ፊርዓውን አያችሁ፣ አነ ረቡኩሙል አዕላ ታላቁ ጌታ እኔ ነኝ አለ። እንደፈለገ ሆነ። በኒ እስራኤሎችን ጨፈጨፈ። ምን አለ? አያያዙ ግን በረታ። አንዴ ባህር ላይ ያዘው፣ ሰራዊቶችን የሱ ተከታዮችን በአጠቃላይ አሰጠማቸው። እሱን ማስጥሞ አንሳፈፈው። ለሌላው ተአምር እንዲሆን ጌታ ነኝ ሲል የነበረ ራሱን መከላከል ያቃተው ደካማ ፍጡር ማለት ይህ ነው። ተመልከቱ፣ ከአላህ ውጭ ሌላ የሚመለክ አምላክ እንደሌለ አላህ አሳያቸው። ሌሎችም ህዝቦች እንደዚህ ያጠፋቸዋል። ድንጋይ ያዘነበባቸው አሉ፣ በባህር ያጥለቀለቃቸው አሉ፣ በጩኸት የጠፉ አሉ፣ በመንበርቅ የጠፉ አሉ። ጅብሪል ከታች ከምድር አንስቶ ላይ ሰማይ አድርሶ እንደ ዳቦ የጠፈጠፋቸው አሉ፣ የገለበጠባቸው በምን በወንጀላቸው። ይህ ታሪክ ይደገማል። ሰው ከወንጀሉ ማይቆጠብ ተውባ ማድረግ ከሆነ ዛሬ ሀያላን ሀገራት ነን የሚሉ እንደፈለጉ ሲሆኑ ታያላችሁ። ህፃናትን ሲጨርሱ ሲጨፈጭፉ ታያላችሁ። እኔ አጅበኛል ብዙ ጊዜ ሰው ጦርነት ከሚዋጋው አካል ጋር መዋጋት ነው ጀግንነት ያ ነው። ከሚዋጋው ጋር ሲያቅታቸው ህፃናት ጋር ይመጣሉ። ፍልስጤም መጥተው ህፃናትን ይጨርሳሉ፣ ንጹሃንን ያወድማሉ። ይህ አይደል የሚታይ? ያ ግን እንደሆነ አይቀጥልም። የሚያበቃበት ጊዜ አለ። ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ እችን ቀን በሰዎች መካከል እንገለባብጣታለን አለ አላህ። ይገለባብጠዋል። ትላንት አሳር የነበሩ ዛሬ ታስሮ አይተናል በሐያታችን። ይገለባብጠዋል። አምባገነን የነበረውን አላህ ያንበረክከዋል። አይቀርም። ዱንያን አላህ በዚህ መልኩ ይፈታል፣ ይገለባብጣታል። እኛ ግን በሱ መንገድ ግን እንጽና፣ ወደሱ እንመለስ፣ ተውባ እናድርግ። ወደሱ ስንመለስ አላህ ምህረቱን ይለግሰናል። የኔ ወንጀል ያልኳችሁ የሙሳ ታሪክ በየጊዜው ሲነገር ሰምታችኋል። በሙሳ ህዝብ ላይ ድርቅ ተከስቶ ህፃናት ሲያልቁ፣ እንስሳቶች ሲያልቁ፣ ህዝቦች 70 ሺህ የሚጠጉ ህዝቦች ሽማግሌው ሙሉ ተሰብስቦ መጥቶ ሙሳ ወይ አረ አላህን ለምንልን ረሕመቱን እንዲሰጠን ሲሉ አላህ ምንድን ያላቸው? ሙሳ ይህንን ሲጠይቁ እናንተ መካከል ለ40 ዓመታት እኔን ሲያምጽ የነበረ ባሪያ አለ፣ እሱ ከመካከላችሁ ካልወጣ ጠብታ ዝናብ የለም ተባሉ አይደል? ያ ረብ እኒ ሰውቲ ደዒፍ፣ ድምፅ የደካማ ነው፣ እንዴት ይውልሽ ህዝብ ላይ እንዴት አደርሳለሁ? እንደ ዘመኑ ማይክራፎን ስለሌለ ማለት ነው። ተጣራ ማድረሰኛ ኃላፊነት ነው አላቸው አላህ። ሙሳ ህዝቡ ዘንድ ወጡ። አንተ 40 ዓመት እኔን ስታምጽ የነበርክ አላህን ስታምጽ የነበርክ አሉ። አፏ አንተ 40 ዓመት ሙሉ አላህን ስታምጽ የነበርክ ባሪያ ውጣ፣ በአንተ ምክንያት ጠብታ ዝናብ አንከልከል አሉ። አላህ የሁሉም ሰው ጆሮ ላይ የሙሳን ንግግር ከተተው። ባለ ጉዳዩም ደረሰው። በቀኝ ሲያይ ሌላ ሚወጣ ይሰል፣ በግራም ቢመለከት ሚወጣ የለም፣ ከፊት ከኋላ ሚወጣ የለም። ጉዳዩ እሱና እሱን ብቻ ነው የሚመለከተው። የለበሰውን ልብስ አናቱ ላይ ሸፈነና ያ አላህ ይሁሉ ዓመት አንተን ሳምጽህ ደብቀ ሸሽጋ አስቀመጥከኝ። ዛሬ ወደ አንተ ስቃረብ ወደ አንተ ስመለስ ታጋልጠኝ ጌታዬ። ፈግፊር ሊ ያ ከሪም፣ አንተ ቸሬውን ኮ ጌታ ወይ ምህረት ለግሰኝ። አላህ ዝናቡን ለቀቀው። ሙሳ ዓለይሂ ሰላም በመደነቅ ጌታችን ወይ ሳይወጣ እኮ አጠጣህን። አው ቅድም የከለከልኳችሁ በሱ ኃጢአት በሱ ወንጀል ነው፣ አሁን የጠጣችሁ ደግሞ በሱ ተውበት ነው፣ በሱ እስትግፋር ነው። አየ የኔ ወንጀል ይሆናል ይሄን ዓለምን እንደዚህ ደብላለቀው ብለን እናስብ።
ተውባ እናድርግ ምን ነው እኔ ተውባ ሳደርግ ነገሮች ሊቀየር ይችላል እህቴ ተውባ ስታደርግ ወንድሜ ተውባ ሲያደርግ ነገሮች ሊቀየሩ ይችላል ስለዚህ አላህ ስንመለስ ደግሞ የሚደሰት ጌታ ነው ተውባ እናድርግ ወደሱ እንመለስ ያ ረብ እንበለው ወንጀላችን በስቷል ሐቂቃ ዝሙቱ እንደፈለገው ሆኗል ማጭበርበሩ እንደፈለገው ሆኗል ሚዛን ማጓደሉ እንደፈለገው ሆኗል አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር አንድ ቀን ምን አሉ أقبل علينا رسول الله صلى الله عليه وسلم يا الله ملكتنيا نبي صلى الله عليه وسلم ودنيا زرالنا فقال انديالو يا معشر المهاجرين ان انت مهاجروች ወይ خمس اذا ابتليتم بهن واعوذ بالله ان تدركوهن አምስት ነገር እናንተ የምትፈተኑባቸው የምትሞከሩባቸው በእነሱም እንዳይደርስባችሁ ደግሞ እነሱ ላይ እንዳትሆኑ ደግሞ በአላህ ተጠበቃለሁ አሉ لم تظهر الفاحشة في قوم قط حتى يعلنوا بها إلا فشى فيهم الطاعون والأوجع التي لم تكن مدت في أصلاف من الذين مدوا فاحشة زموت بعند حزب لاي أي سراجم أي بزام الله بالنسو لاي ያንን ደሞ ዝሙትን ግልጽ የሚያወጡት ከሆነ ወረሽን በሽታዎች የተለያዩ በሽታዎች ቀደምት አባቶቻችሁ አይተውት የማቁትን በአያቶቻችን ዘመን ላይ ያልነበረ አላህ ሌላ በሽታዎችን ያመጣል አዎ ዛሬ በሽታዎች የሚያስደነግጡ በሽታ የለም ሆስፒታል ስትሄድ የሆነ የሚያስደነግጥ ይነገራል የምን ውጤት ከተባለ እንዲህ ሲባል የመጣው በሽታ ያ ሰው ላይ ወንጀል ስለሰራ ነው ይያልኩ አይደለም በእኛ ወንጀል ግን ብዙ በሽታዎች መጥተዋል ወረሽኞች ዋጋቸው ላይ የደረሰ ውጪ ሀገር እንጂ መታከም አይችልም ይባል ከባባዱ በሽታዎች በምን በኔ ወንጀል ማለት ነው በዝሙት ሲበዛ ይሄን አላህ ያመጣል አሉ ሁለተኛው ولم ينقضوا المكيال والميزان إلا أخذوا بالسنين وشدة المؤونة وجور السلطان عليهم سووች ሚዛንና ስፍርን አጓድሉ ይሄንም ያጓድሉ ከሆነ ደግሞ በድርቅ ይያዛሉ وشدة المؤونة በኑሮ ውድነት وجور السلطان عليهم በእነሱ ላይ አምባገነን መሪ በመሾም በመሰለጥ አላህ በዚህ ፈትናቸዋል አዎ ሚዛኑ እንዴት ነው ዛሬ ግራሙ እንዴት ነው ወርቁ ሲመዘን ግራም ተብሎ ወርቁ ላይ የሚቀላቀለው ነገር ምንድነው ዛሬ ግልጽ እንነጋገር የህፃናት ወተት ኤክስፓየርዱን እየተመታ የሚሸጠው ለማን ነው ጊዜ ያለፈባቸው ሚዛን እየተጎደለ ስታዩ 40 ኪሎ 50 ኪሎ ይላል እቤት ስትወስደው ሌላ ነው ያቺ ደግሞ ደካማ አሮጊት ገስታ 10 ኪሎ ነው ብላ ደስ ብላ ስትሄድ ቀንሶ ስታዩ እቺ እናታችን ቀልባ ሲሰበር አስበዋል ያ አላህ አጎደልክብኝ አላህ ያጉድልህ ስትልህስ ሚዛን ዛሬ እንደፈለገ ይሆነ ነው ወይሉ للمطففين ለነዛ ሰላቢዎች ወዮላቸው ብሎ አላህ የዛተበት ጉዳይ ማለት ነው ولم يمنعوا زكاة أموالهم إلا منعوا القطر من السماء ولولا البهائم لم يمطروا ሶስተኛው ደግሞ ሰዎች የገንዘባቸውን ዘካ አይከለክሉ ይሄን ሲከለክሉ አላህ ከሰማይ ዝናብን ይከለክላቸዋል እንደው እንስሳቶች ባይኖሩ ኖሮ አንድ ጠብታ ውሃ አይጠጡም ነበር አላህ ለእንስሳው ነው የለቀቀው ሱብሃንአላህ ولم ينقضوا عهد الله وعهد رسوله إلا سلط الله عليهم عدوا من غيرهم يا الله قال كده የነብዩን ቃል ኪዳን አፈርሱም ይሄን አፈርሰው ከተገኙ አላህ ከነሱ ውጭ የሆነን ጠላት ይሰልጥባቸዋል አሉ فاخذوا بعد ما في ايديهم በእጆቻቸው ያለውን ይወስዱባቸዋል አሉ ومن لم تحكم ائمه بكتاب الله بالله መጽሐፍ ማይፋረድ ከሆነ ويتخير مما انزل الله الله ባወረደው ቁርአን ደግሞ ምርጫ ላይ የሚያቀርብ ከሆነ الا جعل الله ያደረገባቸው ቢሆን እንጂ ባሰሁም በይነሁም በማከላቸው ችግር እንዲፈጠር ሙስሊሙ እርስ በራሱ እንዲበላላ አንዱ የአላህን ህግጋትን መጣስ ነው እህቴም ትጋባለች ወንድሜም ያገባል በሸሪዓ ነው በዲን ነው ማሻአላህ መሆን አለበት ፍቺ ሲመጣ ደግሞ የሸሪዓው ጣስና ወደ ዓለማዊ ፍርድ ቤት ይገዳል ለምን እሷ ሐቋ ያለውን ልትበላ እሱም ገንዘብ ያላትን አግብቶ ከሆነ ደግሞ ሐቋን ሊበላ ምን ያደርጋል እዛ ፍርድ ቤት ካልሄድኩ ይላል የአላህን ህግ እንደፈለገ አማራጭ አድርጓል የአላህን ህግ የሚቀበለው መቼ ነው ለሱ ጥቅም ያለው መስሎ ሲታየው በቁርአን ይላል የሙናፊቆች ስራ ነበር በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሙናፊቅ በእናንተ በየም አህለል ኪታብ እንፈረዳል
يهوديو دغمو አይደለም በቁርአን ነው አለ ሱብሃንአላህ ሙናፊቁ ለምንድን ያለው ቁርአን ምን እንደሚል ስለሚያውቀው ማለት ነው ለራሲ ሲመች ቁርአን ሳይመችን ሲቀር ሌላ ቃል ይሄን ሳደርግ አላህ በማከላችን ችግር እንዲመጣ አላህ ያደርጋል እቺ ምድር መስካሪ ናት እያንዳንዷን ነገር በኔ ላይ ትመሰክራለች እያንዳንዱን ነገር በኔ ላይ ነገ የውመል ቂያማ ከባድ መዘዝ ይዛ ትመጣለች ስለዚህም እስቲ ወደ መጀመሪያ ርዕስ ልመለስ ወደ አላህ እንመለስ استغفار እናብዛ አላህን ምህረትን ጠይቀው እሱን ምህረት ስንጠይቀው አላህ Subhanahu Wa Ta'ala ማህሪው ጌታ ነው طوبى لمن وجد في صحيفته استغفارا كثيرا على النبي صلى الله عليه وسلم طوبى ማለት ታውቃላችሁ ጀነት አገኘ ምንኛ አማረ እድለኛ ሆነ ማን ነው እሱ لمن وجد في صحيفته استغفارا كثيرا በመጽሐፉ ላይ ብዙ استغفار ያገኘ ሰው መዝገቡ በእስትግፋር የተሞላ ሰው ምን ሆነ ነገ የውመል ቂያማ መዝገቡ ያማረለት እድለኛ የሆነ ሰው ነው አባ ሁረይራ ባስተላለፉት ሐዲስ በተለይ ወላጆቻችሁ ወደ አኺራ ሄዱባችሁ ወንድሞች እህቶች ይሄን በደንብ ስሙ አባ ሁረይራ ሲያስተላልፉ የአላህ መልእክተኛ እንደዚህ አሉ ኢነ አላህ አዘ ወጀል አላህ Subhanahu Wa Ta'ala አሉ ለየርፈዑ ደረጀተ للعبد الصالح في الجنة ለሱ ደግ ባሪያ ጀነት ውስጥ ደረጃውን አላህ ከፍ ያደርግለታል فيقول ይላል ይህ አላህ ባራ ያ ረቢ ጌታዬ ወይ أن لي هذه لني كيت متى إلال فيقول الله يلوال باستغفار ولدك لك رواه أحمد لجه لان تبادر رقو استغفار مهرتنا أو لولا جوتشاتشن الله وي ولا جوتشي مهرت لقساتشو الله وي يجنة هرقاتشو الله وي قبراتشو نصفالاتشو بله دعا درك رب يرحمهما وقل رب يرحمهما كما ربياني صغير على الله አሁን ዛሬ አላህ ነገሮችን አመቻችቶልህ ብዙ ኸይር ነገር ሰጥቶ እናት ደክማ ለፍታ ብዙ ላንተውና አባት ደክሞ ለፍቶ ብዙ ላንተው ነው ነበር ግን ያንተን ለውጥ ያንተን ደስታ ያንተን መቀየር ሳይ ቀብር ገብቷል ያንተን መቀየር ሳታይ እናትህ ቀብር ገብታለች ይሄንን ብታይልኝ ደስ ይለኝ ነበር ስለዚህ ዛሬ ላይ ሆነ አስደስታት በምን ለሷ ጉድጓዷ በማውጣት ለሷ استغفار በማብዛት አላህ ሐጅ ከወፈቀ ራስን ሐጅ ካደረክ ቀጣዩን ደግሞ ሐጅ ነይታ አሁን ለናቴ ለበይከ اللهم حجا عن امي ለናቴ ሐጅ ነይቼላታለሁ ለአባቴ ሐጅ ነይቼ ነው ማረገው ብለህ ነይታ አድርግላቸው ነገ የውመል ቂያማ መዝገባቸው በስቶ ይመጣል ቢያዩት በሐያት ይያሉ እድለኛ ነበር ደስተኛ ነበር በሐያት ይያሉ አቅምን ኖሮ አላህ ወፍቆ እጃቸውን ይዘ ሐጅ ስታስደርጋቸው የወላጆች ደስታ ትልቅ ነበር ነገር ግን አጀል ነውና ቀደሙ ወደ አኺራ ሄዱ ጊዜው አላለፈም አሁንም ቢያንስ አቅም ካለ በዚህ አለዛ ግን ካንደበት استغفار አይጥፋ አላህ ወይ ወላጆቼን ማርልኝ በል ይሄው ደረጃው እኮ ነው ነገ የውመል ቂያማ በልጅህ استغفار ነው እዚህ ሁሉ ደረጃ የደረሰው ተብሎ ይባላሉ እኛ ላይ ያለው ወንጀልና እንደዚሁም ደግሞ አሁን ላይ ሰሃቦቹ የነበሩበት ሁኔታ የተለያየ ሆኗል ሰሃቦቹ ትንሽን ወንጀል በጣም ከባድ ሁኔታ ነበር የሚያዩት አነስ ምን ይላሉ እንደው የአነስን ንግግር ከመናገሬ በፊት በምሳሌ ላቀርበው ዛሬ መኪና የሆነ ቦታ አስቀምጠ ካፌ ልግባ የሆነ ጉዳይ ላስፈጽም ስትል ስፖኪዮ ነው የምታጣው ጎማው ነው የምታጣው ወይስ መኪናው ራሱ ነው ዛሬ መኪናው ያጣ ነው መኪናው ራሱ ተሰርቆ ይታያል አይደል የዛሬውን አመት ከ10 አመት አካባቢ ይሄን የሚደፍር ነበር ቢያንስ ምንድን ስፖኪዮ አይደል ምናምን ሌላ የለም ወይ ጋቢና የሚከፍት ከሆነ ቴፕ ነገር የጋቢናውን ይዞ ይሄዳል ዛሬ አያችሁት የሆነ አመት ላይ አንድ ወንበዴ በቃ አስፈራርቶም ትንሽ በሆነች በስለት ጫር አድርጎ የሆነ ገንዘብ ይወስድብሃል ዛሬ አላህ ይጠብቀን አርዶ ገሎ ከዛም አልፎ ይፈትሻል እንደዚሁም ደግሞ ኩላሊት የሚሰርቅም ካለ ኩላሊት ይወስዳል ዛሬ ያለንበት ደረጃ ይሄ ነው አያችሁ እንዴት እንደተቀየረ
ታዲያ ሁሉ በላ ይሁሉ ወንጀል በዚህ መልኩ መጥቶ እንደው ከአላህ ዘንድ ታዲያ ምን ሊመጥ እንዲመጣብን ነበር ምን ጠብቀው? ከባድ እኮ ነው። استغفار እናብዛ። ለዚህ ነው አነስ ምን ይላሉ ረዲየላሁ ዐንሁ ኢነኩም ለተዕመሉነ አዕማለን هي أدق في أعينكم من الشعر ያሉ እናንተ እኮ አንድን ስራ ትሰራላችሁ ከናንተ እይታ ማለት ከጸጉራችሁ የቀጠነ ያነሰ ስራን ትሰራላችሁ። ያንን ስራ ግን አሉ ኩና ነኡዱሃ على عهد رسول الله صلى الله عليه وسلم من الموبقات رواه البخاري ከተላልቅ አጥፊ ወንጀል አድርገን በነብዩ ዘመን እንቆጥራት ነበር። ከጸጉር የቀጠነችን ትንሽ ማለት ምታጠፋ ወንጀል ብለን እናስብ ነበር አሉ አነስ። እኛ እንዴት ነው የምናስበው ዛሬ? ሰላት አለፈ ችግር የለም እያወቅነው፣ አስርም በኳስ ምክንያት አለፈ ችግር የለም፣ የሰው ሐቃች እንትናል በላው ችግር የለም፣ ሀጅ ነብይ ጋር እንደፈለኩኝ ችግር የለም፣ አላህን የሚያስቆጣ ነገር ስራው ችግር የለም አይደል? እነዛ ግን ጥንቃቄያቸው ከባድ ነበር። እኛ ቢያንስ እንፍራ እስቲ፣ ወደ አላህ የምንመለስበት ወደ አላህ የምንቀርብበት መንገድ ሊሆን ይገባል። ስለዚህም የዛሬው ፕሮግራሜ ሳጠቃልለው استغفار አስፈላጊ ነው። ወደ አላህ እንመለስ። ከዚህ ጭንቀት እንድንወጣ ከፈለግን استغفار እናብዛ። አንድ ሁለት ሐዲስ አቅርቤ ፕሮግራም ይልስገው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይም እንደገለጹልን استغفار የጭንቀት መገላገያ ነው። يقول الرسول صلى الله عليه وسلم من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارን ሙጭኛ አድርጎ ያበዛ ያለ አላህ ካለበት ጭንቀት መውጫ ቀዳዳን አላህ ያበጃጅለታል። ሐሳብ ጭንቀቱን ያስወግድለታል። ርዝቁንም ካላሰቡት ያመጣለታል። አልይ ምን አሉ? በላ አይመጣም በወንጀል ቢሆን እንጂ በላ አይነሳም በእስትግፋር ቢሆን እንጂ አሉ አልይ ረዲየላሁ ዐንሁ። ስለዚህ እንዲነሳ استغفار እናድርጉ። ወንጀሉ ሲበዛ በላ ይመጣል። የመሬት መንቀጥቀጥ ብለው በተለያየ አይነት መንገድ የሚመጡ ነገሮች የወንጀል ውጤት ነው። ዓለም ላይ ያለው ጦርነቱ በአጠቃላይ የወንጀል ውጤት ነው። ወንጀል ሲበዛ ዓለም ትደበላለቃለች። የአላህ ህግ ሲጣስ ዓለም ትደበላለቃለች። ስለዚህ استغفار እናብዛ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በቀን እኮ ከ100 በላይ استغفار ያብዙ ነበር። ወንድም እስቲ ነብዩ ጋር ምን ኖሩ? የትኛው ወንጀል ኖሩ? አብዱላህ ኢብኑ ዑመር ምን ይላሉ? ኩና ነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም እኛ ለነብዩ ሰለላሁ ዐለይሂ ወሰለም እንቆጥር ነበር። ፊል መጅሊስ الواحد አንድ ቦታ ላይ ቁጭ ብለው አንድ ቦታ እኮ ነው ቁጭ ብለው ረቢ اغفر لي وتب علي انك انت التواب الرحيم ጌታዬ ወይ ማረኝ ምህረትን ለግሰኝ ያሉ ነብዩ 100 እንቆጥርላቸው ነበር። አብዱላህ ኢብኑ ዑመር የነብዩ ሱናን በመከተል የሚታወቁት። በመጨረሻም ትላንትና የሰማነው በአክሱም ወንድሞቻችን እህቶቻችን ላይ የሰማነው ድርጊት የሰማነው ነገር ልብ የሚያቆስል ነው። ሰላት እየሰገዱ ሳምንታዊ ዒድ የሆነ የጁምዓ ሰላት በእስላም ትልቅ ቦታ ያለው ነው። የጁምዓ ሰላት ትልቅ ቦታ የተሰጠው ነው። ጁምዓን ዝም ብሎ የሚያሳልፍ ከባድ ቅጣት እንዳለበት የተነገረበት በዚህ ላይ ያሉ እህት ወንድሞቻችን ላይ ይሁሉ መከራ ቀርበዋል። ይሁሉ መከራ መጥቷል። እየሰገዱ እነሱን ማወክ፣ እየሰገዱ እነሱ ላይ ድንጋይ መወርወር፣ እየሰገዱ የሚሰግዱበትን መስገጃ የሚመች እንኳን ምንጣፍ እኮ የላቸው ሸራቸውን መስጊድ አሰሩም ተብሎ ክራይ ቤት ላይ ሆነው ያ አላህ በሀገራቸው በተወለዱበት ቀያቸው ያደረገው ደግሞ የጸጥታ አካል ነው ሲባል ልባችን ቆሰለ። ሐቂቃ የጸጥታ አካል የሀገሪቷን ሰላም አስጠብቃለሁ የሚል አካል ይሄ ነው ኢትዮጵያ እንዳታድግ የሚያደርጋት አንዱ እንደዚህ አይነት የተሰገሰጉ ስልጣን ይዘው በስልጣናቸው የእስላማዊ ጥላቻን እንደፈለጉ የሚያደርጉ አካላት ናቸው። ለውጥ እንዳይመጣ የሚያደርጉት እንደነዚህ አይነት አካላቶች ናቸው። ጥላቻውን ባለው ስልጣን እንደፈለገ የሚያደርግ ሲለው ሂጃብ ይከለክላል፣ ሲለው ሰላት ይከለክላል ትምህርት ቤት ላይ። አሁን ደግሞ መስጊዳቸው ላይ ያ አላህ የተከራዩበት ላይ መስጊድ እንኳን የላቸው በተወለዱበት ቀይ ላይ ይሄንን ማድረግ እጅግ አሳፋሪ ነገር ነው። ቁርአንን መቀዳደድ የአላህ ቤት ላይ የተከበረው ቤት ላይ ገብቶ እንደፈለገ መሆን ወላሂ በጣም የሚያሳፍር ውርደት ነው። ወራዶች ስለሆኑ ነው ያደረጉት።
የእጃቸውንም ያገኛሉ አይቀርም ቢያንስ እዚህ ነን ያለነው እነዚህ ወንድሞቻችን ዱዓ እናድርግላቸው የሚመለከተው አካልም ደግሞ ይሄንን ነገር በአስቸኳይ እልባት መፍትሄ ያምጣለት መፍትሄ ሊያመጣለት ይገባል እንደነዚህ አይነት ስልጣንን ተገና አድርገው በተለይ የጸጥታ አካላት የሚባሉ አካላት የህዝቡን ሰላም ጠባቂ ተብሎ የሚታሰቡ ለህዝቡ ደግሞ ሰላም መደፍረስ ምክንያት ሲሆኑ ማየት ደግሞ እጅጉን የሚያሳፍር ነገር ነውና የሰማነው ነገር ልባችንን የሚያቆስል ነው ትላንት ከጁማ ሰላት በኋላ ነው አብዛኛው ሰው ይሄ ወሬ ደረሰው አላህ Subhanahu Wa Ta'ala ለነዚህ ወንድሞቻችን ጽናቱን ብርታቱን ጥንካሬውን ጀግንነቱን አላህ ይወፍቃቸው መብታቸው የተከበረው ሆኖ እዛው ቀያቸው ላይ ያማረው መስጊድ ተሰርቶላቸው በነጻነት ዲናቸውን በነጻነት አላህን የሚገዙበትን እድል አላህ ያምጣላቸው የሁላችንም መጨረሻ ደግሞ ያማረ አላህ ያድርግልን ምህረቱን አላህ ይለግሰን ምህረቱን አላህ ይለግሰን ወንጀላችንን አላህ ይማረን ወንጀላችንን አላህ ይማረን የሰራነው ወንጀል በስተዋል እንደው እዝነትን ለግሰን ምህረትን ለግሰን ወንጀላችንን ማረን አንተ አዛኝን እዘንልን አንተ ማህሪነ ምህረትን ለግሰን ያ አላህ እኛ ወንጀላችን በስተዋል እንደኛ ወንጀል አይደለም እንዳንተ እዝነት ነውና እዝነትን ለግሰን ምህረትን ለግሰን ካዘንክላቸው ባህሪዎች መካከል አድርገን አገራችንን ሰላም አላህ አድርግልን በወንድሞቻችን አክሱም ላይ ያሉት ወንድሞቻችን ላይ ይሄንን ድርጊት የፈጸሙትን ደግሞ ያ አላህ አንተ ቻይነ ሁሉን ነገር አድራጊውን ጌታ ነህ ያ ረብ ቁድራህን ኃያልነትን በእነሱዎች ላይ አሳየን ያ ረብ ዓለም ላይ ሙስሊሙን የሚፈታተነውን ኃያልነትን በእነሱ ላይ አሳየን اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم انصر من نصر الدين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم انصر إخواننا في كل مكان اللهم انصر إخواننا مستضعفين في كل مكان اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في أقصم يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته